አሰልጣኝ በረከት አመሰግናለሁ። በጣም ጥሩ በነበራችሁበት ጨዋታ ሽንፈት አስተናግዳችኋል። አጥቂዎች ግብ ማስቆጠር አልቻሉም። ቡድንም ግብ እንደ አጠቃላይ ማስቆጠር አልቻለም። እስቲ ስለሱ እናውራ። ግብ የማስቆጠር ችግር ቡድናችሁ ላይ ይስተዋላል። በእንቅስቃሴ ግን ጥሩ መንቀሳቀስ ችላችኋል። ያ ከምን አንጻር የመጣ ነው? ያው ዛሬ ነጥቡን አተናል። ነጥቡን ስናጣ በመጀመሪያ ደረጃ እንደ እግር ኳስ የስህተት ስፖርት ስለሆነ ግለሰባዊ ስህተቶችን ፈጽመን ጎል አስተናግደናል። ከዛ ቅጽበት ውጪ ባሉት እንቅስቃሴዎች እግር ኳሳዊ በሆነ ነገሮች ተጋጣሚያችንን በጣም ዶሚኔት አድርገን በልጠን መጫወት ችለናል። እንዳልከው አጥቂዎችም ጎል ማስቆጠር አልቻሉም። ግን ጎል ለማስቆጠር ሁሉም ነገር ፍትሃዊ ሲሆን ነው አጥቂዎችም ጎል ለማስቆጠር የሚችሉት። በግል እንደ ቡድን የምንሰራቸው አንዳንድ የአጨራረስ ድክመቶች እንዳሉ ሆኖ በዛሬው ጨዋታ ግን የነሱ መሳት ወይ የነሱ ጎል አለማግባት ብቻ ሳይሆን እኛን ውጤት ያሳጣን ሌሎች ነገሮች ናቸው። እሱን ደግሞ ተቃራኒም ያውቀዋል፣ ደጋፊም ያውቀዋል፣ ስቴዲየም ውስጥ የገባ ተመልካችም ያውቀዋል። እኛ የተሸነፍንበት መንገድ በእግር ኳሳዊ እንቅስቃሴ ተበልጠን ሳይሆን በሌሎች ነገሮች በመሆኑ ያንን ነገር ኮንትሮል በማድረግ ስላልቻል ከመቀበል ውጭ አማራጭ የለም። ምናልባት በጨዋታው ጥሩ ለመንቀሳቀስ ጥረት አድርጋችኋል። አጋጣሚ የተገኘ ግብ አስተናገዳችሁ። ከዛ በኋላ ለማስቆጠር ጥረት አድርጋችኋል። ጥንቃቄ ግን አልነበረም ከፊት የሚጫወቱት ላይ። ያንን እርምት ወዲያው ለመውሰድ ያልቻልክበት ምክንያት ምንድን ነው? እርምት መውሰድ አይደለም። እዚህ ጋር እኛ እንደ ማንም ሰው እንዳየው 5-6 በላይ የጠሩ የጎል እድሎችን ሞክረናል። ከዛም በተረፈ ኦፍሳይድ እየተባሉ የሚያዙብን ኳሶች ነበሩ። ክሊር ፔናልቲ የሚያሰጡ ኢንሲደንቶችን ተከልክለናል። እንደገና ጥቃቅን የሚመስሉ ግን በእግር ኳስ በጣም ወሳኝ የሆኑ ነገሮች ልጆቹን ነርቨስ አድርጓልና የኛ የአጥቂ መስመር ላይ ያለው ድክመት ብቻ ሳይሆን አጠቃላይ እንደ ቲም እኛ 11 ሆነን የገጠምናቸው ብዙ ቻሌንጆች ስለሆኑ እሱን ማለፍ ነው የከበደ። ምናልባት ቁጥሮች እየሄዱ ነው። በተቃራኒው 35 ነጥብ ላይ ነው የቆማችሁት። ጥድፊያዎች አሉ፣ ችኮላዎች አሉ። አሁንም ግን ከወራጁ አራቃችሁምና ይህ ምን ያሳያል? ጥድፊያዎች፣ ችኮላዎች ያው እንደሚታወቀው ጨዋታዎችን ለማሸነፍ ካለን ፍላጎት ነው። አሁን ያለንበት ነጥብ የሚያስፈራ ደረጃ ላይ አይደለም ክለቡ ያለው። ግን ደግሞ ውድድሮችም እያለቁ ስለሆነ ጨዋታዎችን ማሸነፍ በደንብ እንፈልጋለን። የዛሬን ጨዋታ ሁሉን ነገር ተቋቁመን ማሸነፍ እንችላለን ብለን አምነን ነው የመጣ ነው። ያንንም የሚያሳይ ብቃት ሜዳ ላይ ያሳይተናል። ያው ጌሞች እያነሱ በሄዱ ቁጥር ነገሮች ያለ በራስ መተማመን በተወሰነ መንገድ ይቀንሳል። ቢሆንም ግን እኛ ጨዋታውን ለማሸነፍ ከፍተኛ ጥረት ነው ያደረግነው። እንደኛ ብቃትና እንደኛ እንቅስቃሴ ቢሆን 3 ነጥብ ይገባን ነበር። ያ ለምን እንዳልሆነ ሁሉም ሰው ስለሚያውቀው መናገር አስፈላጊ ስላልሆነ አልፌዋለሁ። አመሰግናለሁ። አሰልጣኝ ሙሉጌታ አመሰግናለሁ። በተከታታይ ውጤት ይዛል። ዛሬም ጠንካራ ጨዋታ ነበረ፣ አሸንፈ ወጥተሃል። እንዴት አገኘው ጨዋታው? ያው ጨዋታው በጣም ጠንካራ ነው ያለንበት፣ ለነሱም ለኛም አስፈላጊ ነው። ያው አርባ ምንጭ ሊጉ ላይ ካሉ ጠንካራ ቲሞች አንዱ ነው። እግዚአብሔር ይመስገን 1-2 አሸንፈናል። ግብ አስቆጥሩ እንጂ ተጋጣሚያችሁ የተሻለ መንቀሳቀስ ችሏል። አጋጣሚዎችን ለመፍጠር ሞክሯል። ግብ ማስቆጠራችሁ ቡድናችሁ እንዲታከም አድርጓል ማለት ይቻላል። አሁን እኛ የምንፈልገው ያው ጎል ካገባን አስጠብቀን መውጣት ነው። አሁን የሚያስፈልገን 3 ነጥብ እንጂ ጨዋታ አይደለም። አሁን ካለንበት ደረጃ ለመሸሽ ግዴታ የያዝነውን አስጠብቀን መውጣት ነውና የተጋጣሚ ቲማችንን እንዳየኸው በጣም አሪፍ ስትራይከሮች ጥሩ ቲም ስለሆነ የአየር ኳሶችን መጠቀም ስለ ምናልባት ሜዳውን ጠበብ አድርገን ስፔስ እንዳያገኙ ነው። ያም ደግሞ ተሳክቶልናል። ምናልባት የጨዋታ መደራረብ ይሁን ምን እንደሆነ ባይታወቅም ተጫዋቾች ላይ ድካም ይታያል። የስኳድ ጥበት ያመጣው ችግር ነው ማለት ነው። አይ አሁን ላለንበት እያንዳንዱ ተጫዋች እየገባ ውጤት እያመጣ ለዚህ አመት በእርግጠኝነት ምንም ችግር የለው። የሚስተካከሉ ነገሮች አሉ። በደንብ ሰርተን ለቀጣዩ እንመጣለን። ስኳዱ ግን ምንም ችግር የለም። አሁን ላለን በቂና ከበቂ በላይ ስለሆነ ነገ ከዚህ የተሻለ ነገር ይዘን ደግሞ ለውድድር እንቀርባለን። ለዛ ከነበራችሁበት ከፍ ብላችኋል። 34 ነጥብ አሳክታችኋል። በቀጣይ አመት ሐዋሳን አሁንም እንጠብቀዋለን።
መቼም አሁን ስለ ቀጣዩ ዓመት የምናወራበት ጊዜ አይደለም። አሁን እዚች ጋር ስላለን ነው። አሁን ቲሙን ከማዳን ውጭ ሌላ ነገር ማንም ሰው አያስብም። የሁላችንም ትኩረት ቲሙን ማዳን ላይ ስለሆነ ትኩረት የምናደርገው ቲሙ ማዳን ላይ እና ከዛ በኋላ የሚታሰብበት ጉዳይ ነው ብዬ ነው የማስበው። መልካም